አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። አልሐምዱሊላህ ረብል ዓለሚን። ዛሬ አጠር ባለች ቪዲዮ መጥቻለሁ። በነገራችን ላይ ቪዲዮ በጣም ረጅም ጊዜ ነው ቪዲዮ ሰርች አላቅም፣ ያው ላይቭ ነው እንጂ የሚገርማችሁ ዛሬ ይችን እንጀራ እየጋገርኩ መቅረጽ ትዝ አለኝ እና ቀረጽኳት እና እዚህ ጋር እንግዲህ እንጀራ እየጋገርኩ ነው። በመጀመሪያ ያው ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮዋን ጀምሯት ቤተሰብ እንሆንላችኋለሁኝ። መልሳለሁ። ዩቲዩበር ከሆናችሁ ደግሞ ኮሜንት አስቀምጡልኝ። እዚህ ጋር እንጀራ እየተጋገረ ነው። ለምን መሰላችሁ? መሀል ላይ ብቻ የምትሰፋው እንጀራዋ ማለት ነው። ይሄ የቂጣ መጋገሪያቸው ነው የአረቦቹ እና መሀሉ ግልብጥ ያለ ነው ወደ ላይ እና ሊጡን ይደፋዋል። ከዛ ደግሞ መክደሚያ የለውም ቦታቸው ማሰፋባት ደግሞ አይታችሁ አከዋለ የወተት ማፍሊያ ናት እና ከነጭ ዱቄት ነው የተሰራው እንጀራው። ያው ድንገት ነው እንደው አጋጣሚ ትንሽ የአረቦች ምግብ ምናምን እንደው ዘግቶኛል በጣም ነው እንጃ። ይሄ ሩዝ የሚባል ነገር መቼ እንደሚፋታኝ ራሱ በጣም ነው ያስጠላኝ። እና አጋጣሚ ሴትዮዋ ጋር እንደው ዘጋኝ። በቃ ሩዝ ማኪነርስ ምናምን ስላት ለምን እንጀራ አሰሪ ማለችኝ እና እስኪ ሞክረው ብዬ ሞከርኩት እና በቂጣ መጋገሪያቸው ነው የጋገርኩት። እዚጋ ደግሞ ስጨርስ ነው መቅረጽ ራሱ እዚህ ያለኝና ለዛ ነው እየጨረስኩ አካባቢ ነበረ እና ትንሽ አይመችም። ገባችኋል? እንትን ይሄ መጋገሪያው እንዳያችሁት ነው። ይሄ ምከድ ነው በብረት ድስት ግጣም ነው። መሀል ላይ ብቻ ነው ማሰፋው። እንጎቻ አይ ዝም አይልም። ይሄ ጥሩ ነበረ፣ ነገር ግን ግልብጥ ያለ ነው እነሱ የቂጣ መጋገሪያቸው ወደ ላይ እና ሊጡን ይደፋዋል ወደ ታች። መሀል ላይ ብቻ አስፍቼ ከድነዋለሁ ማለት ነው። እንዴት ነው እንጀራው? እንዴት አያችሁት? አያምርም? እና ይሄን ይመስላል የጋገርኩት እንጀራ። ለሙከራ ነው ትንሽዬ እንጀራ ነው የጋገርኩት። ነገር ግን በጣም ያው ትንሽ ጣዕሙ ብዙ አላቆየሁትም። አውጥቼ ነበርና ያልቦካ ይላል እንጂ አይኑ ምናምን መለስለሱ ምናምን በጣም ቆንጆ ነው። አዲ ነጭ ዱቄት ነው የሰራሁት ማለት ነው። ዝም ብሎ ከማንኛውም ነጭ ዱቄት ነው የሰራሁት። በጣም ያኔ በቅርባችሁ የሀበሻ ሱቅ ማታገኙ ሀበሻ ምግብ ቤት ይሄ ምንድነው እንጀራ መሸጫ ምናምን ማታገኙ ሰዎች ለአምሮታችሁ ይሆናል ማለት ነው። እንደዚህ እየሰራችሁ አምሮታችሁን አስታግሱ ውድ ቤተሰቦች። በነገራችን ላይ በጣም ቀላል ነው። እኔ አላመስኩትም። ይታመሳል። ሲታመስ ትንሽ ከለሩ ቀየር ይላል። ይሄ እንደምታዩት ነጭ ነው። አላመስኩትም ማለት ነው። እንግዲህ እስኪ በቀጣይ ምናልባት ከቻልኩኝ ደግሞ መሰወር አይቻልም። እኛ ቤት ካዩ ከባድ ነውና ያው ዝም ብዬ ቁርጥ እያረኩ እንደ ፎቶ ነው ያነሳሁትና እነሱን ያስገባሁላችሁ። መቅረጽ አይቻልም እኛ ቤት ከታየ ከባድ ነው እና ለዛ ነው። እና እንዴት አያችኋት ይችን እንጀራ? ሁላችሁም በያላችሁበት እየሰራችሁ በመዳም ቤት መብላት ትችላላችሁ ማለት ነው። ያኔ እንደዚህ በቅርብ በማታገኙ ሚሻወር ደግሞ አለ አይደለ? ለምሳሌ 10 ብር 20 ብር እንጀራ ለመጥለብ 40 ብር ሚሻወር መክፈል። ይሄ እንደዚህ ያለ ከምትገዙት ነገር በላይ የሚሻወሩ ከባድ ሲሆን እንደዚህ እያደረጋችሁ አምሮታችሁ ማስታገስ ትችላላችሁ። ሽሮ ደግሞ ያው በፊት ነበረችኝ እና እሷን ሰራ አድርጌ በላው ማለት ነው። ብዙም ጣዕሙ ያን ያክል ባይሆንም እንዳገራችን ባይጥማችሁ አምሮታችሁን ያስታግሳል ማለት ነው። እና እንዲህ እያደረጋችሁ ብሉ ውዶችዬ። ለጊዜው እንግዲህ ሀገራችን እስከምንገባ ድረስ ማለት ነው። እና ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በነገራችን ላይ ዩቲዩብ በጣም እየዘጋኝ ነው፣ ዘግቶኛል። የምር በጣም ነው የዘጋኝ። በቃ ብቻ ለስቶርስቲ እንግዲህ ይህን ያህል ጊዜ ሰው ለፍቶ መጨረሻ ላይ በጣም ተስፋ የሚያስቆርጥ ነገር ነውና እንጃ ብቻ በጣም ነው የተሰማኝ። ዛሬ ላይ ባልገባም በነገራችን ላይ ይሄ ቪዲዮ የሰራሁት በፊት ነው። ዛሬ አጋጣሚ ላይ ባልገባም መቼም ብዬ ትንሽ ሰዓት ስላገኘሁ ነው ኤዲት ያደረኩት እና እኔ እንጃ ብቻ እንደው እስከ መተው በቃ የሆነ የሚያስብል ውሳኔ ሁሉ እየደረስኩ ነው። አይታወቅም እንግዲህ ከተውኩትም እንጃ ዋላ እና ይሄንን ይመስላል እላችኋለሁ ውድ ቤተሰቦቼ።
ለመጀመሪያ ጊዜ ወደ ቻናል የመጣችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዩቱበር ከሆናችሁ መልሳለሁ፣ መልእክት አስቀምጡልኝ ኮሜንት ላይ። ስለ እንጀራው ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሞያሺ ዘርዘርልሽ። በነገራችን ላይ አያምርም አይኑ ምናምን የጎጃም ነጭ ጤፍ ነው የሚመስለው። እንግዲህ ራሴን ልካብ እንጂ እናቴ እናንተ እንደሆናችሁ አትክቡም። ማኪድ እንቅጭዋን ነው እናንተ የምትናገሩት። እኔ ግን ራሴን ልቆልል እና ያው የሀገራችን ነጭ ጤፍ መስሏል እላችኋለሁ። ትንሽ ጣዕሙ ነው እንጂ የሚለየው አይኑ ያው ነው። እና ምን ይመስላችኋል? እስኪ ሀሳብ አስተያየታችሁን እና ሁላችሁም ደግሞ እየሰራችሁ ሞክሩት እላለሁኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ። ባይ ባይ።